በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። ትንሣኤከ ለለምነ ትንሣኤከ ለለምነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ትንሣኤከ ለለምነ ትንሣኤከ ለለምነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ። አርብ ከሰዓት ሞቶ ቅዳሜ ሌሊት ተነስቶ እንዴት ነው 3 ቀን ሞልቶ በሶስተኛው ቀን ከሙታን ተለይቶ ተነሳ የምንለው? የብዙ ሰው ጥያቄ ነው። 3 ቀንና 3 ሌሊት የሚለው በነገራችን ላይ የጌታ ትንሣኤና ስቅለት ታሪክ ላይ 3 ቀን 3 ሌሊት የሚል ቃል የለም። ቃሉ ያለው የማቴዎስ ወንጌል ምዕራፍ 12 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀን 3 ሌሊት ያድር ዘንድ ይገባዋል የሚል ቃል አለ። የዮናስ ታሪክ የክርስቶስ ምሳሌ ስለሆነ በነገራችን የዮናስን ታሪክ ቤተክርስቲያን ቀዳም ስዑር ቀን ነው የምታነበው። የዮናስ ጸሎተ ዮናስ ራሱ የሚነበበው ሆድ ውስጥ ሆኖ የጸለየው ለምን ጌታ በመቃብር ያደረበት ስለሆነ። የሶስቱ ወጣቶች ጸሎት አለ 3 ደቂቃ እሱንም ያን ቀን የምታነበው ከእሳት መውጣትን ከሲኦል ከመውጣት ጋር አመሳስላ ማለት ነው። እና 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካልሽ 72 ሰዓት እንዲሞላ ከተፈለገ እሱ ጌታችን አርብ 9 ሰዓት ነው የሞተው። 11 ሰዓት ድረስ መስቀል ላይ ቆየ። 11 ሰዓት ላይ ከመስቀል አውርደው ቀበሩት። 12 ሰዓት ሲሆን ሰንበት ገባ። ከዛ ቅዳሜ ሙሉ ቀን አለ። እሁድ እኩለ ሌሊት ተነሳ። ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም፣ ወይም 3 ቀን 3 ሌሊት ሊሞላ አይችልም። የተለያየ አይነት አቆጣጠር አለ። ዋነኛው በጣም ብዙ አባቶቻችን የተስማሙበት የአይሁድ